እና ለስቃይ የማታቆመው ልሆና ዛሬም በስቃይ ላይ ናት። ይኸውም የአድናን አፍቃሪ ዳንያ ዛሬ ላይ አድናንን እየለመነችውና እንዲሁም ወደ ነበረበት እንመለስ፣ ወደ ፍቅራችን መመለስ አለብን፣ እኔ እኮ ሁልጊዜ አፈቅራለሁ እያለችም አድናንን እያስቸገረችውና እያስጨነቀችውም ትገኛለች። ይህንም የተመለከተች ሚራም ቢሆን በግርምት ነበረ ግድግዳ ላይም ተለጥፋ ስታዳምጣቸውና እንዲሁም ስትመለከታቸውም ነበረ። ታዲያ ይህንም ተከትሎ ይሄ ቤት ባለቤት እኮ ሊያስወጣን ነው፣ ወይኔ ሚራ ምን ሊውጥሽ ነው ሚራ፣ አሁን ላይ የሆነ ነገር ማድረግና እንዲሁም ማሰብ አለብሽ እያለችም ራሷንም በማጨናነቅ ከቆየች በኋላ አንድ ሀሳብ መጣላት። ታዲያም ይህንን ማድረግ አለብኝ ግዴታ በማለትም የወደቀችና እንዲሁም የተመታች በማስመሰልም ኦታዋን አቀለጠችው። ይህም እንግዳው ምን ሆነች ነው ምን ተፈጥሮ ነው በማለትም ጠይቃት። ታዲያም እግሬን መታኝ ወንበሩ በማለትም ብዙ ነገሮችና ብዙ ውሸቶችንም በመደራረብ እንግዲህ እንዲያሽላትና እንዲሁም እንዲንከባከባት ጠይቀዋለች። እንግዳውም ግራ በመጋባትና እንዲሁም እኔ እኮ ማሸት አላውቅም ደግሞስ ምን ይሻላል በማለትም ሲመልስላትም እሷም ደግሞ አሳያለሁ በማለትም እንዲያሻትም አድርጋለች። እንግዲህ በፍቅር አጥምዳም ከዚህ ቤት ለመቀመጥና እንዲሁም የሆነ ተንኮልም ሰርታ አሁን ላይ ሚራ ይህን ሰውዬ ወደ ራሷ መጠቅለል ስለሆነም አላማ ይህንም ያላሰበው እንግዳውም ተሸውዷል ማለት ነው። በሌላ በኩል ልሆናንም እያጽናናትና እንዲሁም አይዞሽ እያላትም ነበረ። በዚህውም ቅናት የተሰማውም አድናንም ቢሆን ምን አባ ሆነ ነው ከልሆና ክፍል የገባና እንዲሁም ማናጽናኝ ያደረገህ በማለትም ልክልኩንም ነው የነገረው። ታዲያ ይህንንም ተከትሎ ሮቤል በማለት ሲጠራም የአድናን ደም ነው የሚፈላው። ምክንያቱም ያለ ስሙ ስለተጠራና እንዲሁም ሮቤል ምን ያህል በህይወቱ ላይ ምን ያህል ስህተቶችን ሰርቶ እንዳለፈና እንዲሁም ምስቅልቅሉንም እንዳወጣው አላወቅም ይሄ እንግዳው ተብየውም። ሌላኛው ደግሞ የልሆናና የሚራን ፍጥጫ እንደቀጠለ ነው። ሚራም ቢሆን በአሁኑ ሰዓትም ድራማዎችን እየሰራችን ለመቀጠል ሞክራለች። ነገር ግን ልሆናም ቢሆን አሁን ላይ እህቴን የታባሽ ነጠርሻት እህቴን ማን ገደላት በማለትም ግሮምቧን ነበር ያነቀቻት። ይህንም የተመለከተችው ዳንያም ቢሆን አገላግላቸዋለች ማለት ነው። ታዲያ ይህንንም በጣም ግራ ገብታታል። ምንድን ነው በአሰሪ እጅ ሰንዘርና እጅሽን ምታነሽ በማለትም ከልሆና ጋር ነበረ ጸባንም ያደረገች። ይህንም አስከትሎ አሁን ላይ ልሆናም ቢሆን ዳንያንም ቢሆን በማታውቂው ነገር ጥልቅ አትበይ በማለትም እንድታርፍ ብትነግራትም ልታርፍ አልቻለችም። አንቺ እኮ ምን አይነት ሰው ነሽ? ደግሞም ክፉ ነሽ እንዴ? በዛ ላይ ባለቤቷን በማማገጥሽና እንዲሁም አሁን ላይ ደግሞ ልትገሊያት ዝም ብዬ አላይሽም በማለትም እንግዲህ በጣም ባላወቀችው መንገድም ያው ለመገላገል ሞክራለች። ሌላኛው አሁን ላይ ሚራም ቢሆን አድናን እንደማገጠባትና ልሆና ላይም ችት እንዳደረገባትም እየተናገረች ነው። ለምንድን ነው ዳንያም ቢሆን እየመከረቻት ነው። ለምንድን ነው ህግ ባለበት ሀገር ባለቤትሽ እንደዚህ ከሰራተኛ ጋር ሲማግጥና እንዲሁም ሲንዘላዘልስ ዝም ብለሽ የምታይ ለምን አትከሽም ትላታለች። እንግዲህ ሚራም ቢሆን እኔ እኮ በቃ ፈጣሪ ያውቃል እያልኩና ደግሞ አድናንም ከከሰስኩት እስር ቤት መግባት ስለማልፈልግ ነው። አድናንን ካጣሁት በቃ በህይወት እኔ የመኖሬ ተስፋም በጣም ከባድና እንዲሁም የሚያስጠላ ነው ብዬ ነው እና ፈጣሪ ያውቃል ብዬ ነው እያለችም እንደ የዋህና እንደ መልካም ሰውም ትናገራለች። ይሁን እንጂ ይቺ ሴትዮዋም ተሸውዳለች ማለት ነው። እናም ሁለት ባልና ሚስቶችን ሸውዳቸዋለች፣ ተንኮለኛዋና እንዲሁም ክፋተኛዋ ሚራ ማለት ነው። ታዲያ ልሆናም ቢሆን ለዳናይት ሚራ ማለት የበግ ለምድ የለበሰች ተንኮለኛ ሰው ናት፣ እባክሽን በማታውቂው ነገር አትፍረጅ፣ ደግሞ በሁለታችን መካከል ይቅርብሽ፣ መካከል ላይ አትግቢ ብትላትም ብዙ ነገሮችንም ከማለት ወደኋላ አላለችም። ይህንም ተከትሎ አድናንም ቢሆን ወደ ዳናይት ነው የተቆጣው ማለት ነው። ዳናይትንም ቢሆን
ሉሃና ማለት የወደፊት ሚስቴ ናት። ሚራ የምትባለውን አላውቅም። ሚራ ማለት በቃ ስለሷ አታንሽቤ ነው ያላት። በሌላ በኩል አሁን ላይ አድናንም ቢሆን በጣም እያስጨነቀችውና እንዲሁም ሁሉንም ነገር እንደነበረ መልሰው እያለችው ነው። እንግዲህ እንደምታፈቅረውና እንደምትወደውም በሀሳብ ላይ ጭልጥ ብላለች ማለት ነው። በጣም በማልቀስ ላይ ሳለችም ባለቤቷም ቢሆን ምን ሆነሽ ነው የኔ ፍቅር ዛሬ ደብሮሻል በማለት ሲጠይቃት እንግዲህ ቤተሰቦቿ እንደናፈቋትና የነበረችበት ሁሉም ነገር በትዝታ እንደተዋጠች ማስመሰላ አድበስብሰዋለች። ባለቤቷም በጣም ምስኪንና የዋህም ስለሆነ ባለቤቴ እንደዚህ መጨነቅና ማሰብ የለብሽም ቤተሰቦችሽ ከሆኑ ይመጣሉ ከጊዜ በኋላ ነገሮችን አመቻችተን በማለትም ትናገራለች። ግን እሷ ልቧ ያለው ከአድናን ነው ማለት ነው። እኔ ለቤተሰቦቼ አላዘንኩም፣ ያው ልብ ያለው ከአድናን ነው አላለችም። በጣም ነው የምታስገርመው። አሁን ላይ እንግዲህ ለሉሃና ፈተና ሆናባታለች ማለት ነው። ሚራስ በዛም ማለች በዚህም የውሸቷ ልክ ነው እና በውሸቷ ነው እንደዚህ የሆነችው። ነገር ግን ምንም ማታውቀው ሉሃና ለእንደዚህ አይነት ነገር ተዳርጋለች ማለት ነው። አሁን ላይ ምን ይፈጠር ይመስላችኋል ቤተሰብ? ሉሃና ድራማ ወዴት እየሄደ ነው? በጣም እያሳቀንና እንዲሁም በጣም ግርም እያደረገን ይገኛል። እናም ቤተሰብ በቀጣይ ቪዲዮስ በምን አይነት መንገድ ይመጡ ይሆን? እናንተም ሀሳብ አስተያየታችሁን በኮሜንት መስጫ ላይ ያስቀምጡ እያልኩኝ ስለምታበረታቱኝም ደግሞ ከልብ አመሰግናለሁ። እንዲሁም አዲሶች ሰብስክራይብ በማድረግ የደወል ምልክቷንም በማጥቆር ሁልጊዜ የምለቃቸው ቪዲዮዎች እንዲደርሷችሁ አድርጉ እያልኩኝ የዛሬ ቪዲዮ ይሄን ይመስል ነበረ። ከዚህ በኋላ ሚራም ቢሆን ትንሽዬ ወጥመድ አግኝታለች አድናንን ለማጥመድ። ምክንያቱም ከዳኒያ ጋር ሊሳሳሙ የአለውን ነገርም አሁን ላይ በካሜራ አስመርኩዛ መያዟ አይቀርም። ከዚህ በኋላም እንግዲህ ለእንግዳውም ለዳኒያ ባለቤት በፎቶ አስመርኩዛ ታሳየዋለች። ዳኒያን ወደ ራሷ ትጠቀልላለች ማለት ነው። በዚህ መሀል ግን ሉሃና ታሳዝናለች። እናም ቤተሰብ የዛሬ የነበረን ቪዲዮ ይሄን መስል ነበረ። ስለተከታተላችሁኝ እና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ባይ ባይ።